መሰለ አቤት ልደርስ አካባቢ የሆነ ጥላ ከብደኝ ቀና ስል እሱን አየሁት። እርግጠኛ ነሽ ግን? ቀና ያልኩበትን ቅጽበት ብቻ ነው ማስታውሰው። ከዛ በኋላ ያለውን ነገር ምንም ማለት ሉሊትን ያበሳጫትን የአቶ መለሰ መልስ ሉሊትን ለመውሰድ አቶ መለሰ መጣ። ቢያንስ እንኳን እንደ ባል ባታየኝ ለምንድን ነው እንደ አባት የማታየኝ ብሎም ሲላት ሉሊትን በጣም ትናደድና ለአንተ እንደ ባልም ሆነ እንደ አባት ልትሆን አችልም፣ አንተ እንደዚህ አይነት ሰው አይደለም ትለዋለች። ታዲያ ምንድን ነው እንደዚህ ካልሆንኩኝ እስኪ ንገሪኝ በማለት ይመስላል አቶ መለሰ ሉሊትን ለመውሰድ ዳዊት ቤት ድረስ የመጣው ሉሊትን ሚስት አድርጎ ይዟል ሊሄድ ነው። አቶ መለሰም በጣም የሚገርመውና እንዲሁም ደግሞ የሚደንቀው ሮዛን መጀመሪያ ሉሊትን ከማግኘቱ በፊት ሮዛ ሊያገኛት ተቀጣጥሮ ነበር። ነገር ግን ደግሞ ሮዛ መንገድ ላይ ሄደች እያለ ሉሊት ትመጣለች። ሉሊትና አቶ መለሰ መንገድ ላይ ይገናኛሉ። ሉሊትም በጣም ትደነግጣለች። ምንድነው ያየሁት ብላ ራሷን ትስታለች። ራሷን ስታም ሆስፒታል ትገኛለች። እናም ለዴቢ ይደወልለትና የሉሊት ችግር ምን እንደሆነ አላወቀም። ነገር ግን ደግሞ ምንድነው ምን ሆነሽ ነው ግን ራሽን የሳሲው ብሎ ትጠይቃት አቶ መለሰን አየሁት ብሎ ትላለች ማለት ነው። እንዲሁም ዴብ ቆይ ምን ማለት ነው እንዴት እንደዚህ ሊሆን ይችላል በማለት ይጠይቃታል ማለት ነው። አዎ ብቻ አላቅም ግን ደግሞ ያየሁት መስሎኛል ብላም ትመልሳለች። እንግዲህ አቶ መለሰን አይተዋለች ማለት ነው። ሉሊትን እንግዲህ ቤት ድረስ የመጣው ለመውሰድ ነው። አቶ መለሰ ትልቅ ሰው ናቸው በጣም የሉሊት አባትም በካባትም አያት የሚሆን እሷን ለማግባት እንግዲህ የወሰኑት አቶ መለሰ ነገር ግን አሁን ላይ ሉሊት ጋር ተፋጠዋል ማለት ነው። ሉሊትም በፍጹም አንተ ሰውዬ ምን አይነት አረመኔና ጨካኝ ነህ በማለት በጣም ተናዳ እንግዲህ ስትለው ነበረ። እናም ደግሞ ሮዛና አቶ መለሰ ተገናኝተው ካፌ ውስጥ ነው ማለት ነው። እና የምትፈልገውን ነገር አደርግላለሁ እያለች ሮዛም ስትሸፈሽፈው ነበረ ማለት ነው። ይህ ማለት እንግዲህ ሮዛ ማለትም አቶ መለሰ ሮዛን ያገኛትኝ ከሉሊት ጋር እንዲያግባባት እንድታግባባው ነበር ማለት ነው። ውድ ቤተሰቦቼ እስኪ እንግዲህ ስለ አቶ መለሰ እንግዲህ ይህንን ነገር ወይም ደግሞ ሉሊትን ሊያገባት ማለትም እንግዲህ ሉሊት ማለት ገና ልጅ ነች። ነገር ግን ደግሞ ሉሊት ልታገባ ያለችው ሰውዬ ደግሞ ሀያቷ ራሱ በጣም ይሄ ሰውዬ በጣም አሮጌ ነው ማለት ነው። እና ሉሊትንም ያበሳጫት ነገር ይህ ነው። ውድ ቤተሰቦቼ እንግዲህ ሮዛም ተንኮሏን እንደቀጠለ ነው ማለት ነው። አሁን ላይ በተለይ ደግሞ ከሂዋን ጋር ተፋጠዋል ማለት ነው። ምክንያቱም ሂዋን ዴብን በስርዓት ብትይዥው ኑሮ እንደ ዴብ አይነት ሰው አይገኝም ነበር። ግን ደግሞ በራስሽ ሰዓት ዴብን ራስሽ እንትን ማለትም አመልጦሻል። ዴብ ማለት በጣም የሚለይ ሰው ነው ብላ ሮዛ ትላለች ማለት ነው። አሁን ደግሞ ምን ቀረሽ? ትዳሬንም ወሰርሽ፣ ሁሉን ነገር አደረግሽ፣ ደግሞ ቤቴንም ልትወርሽ ነው ወይ ብላ ክችል ውስጥ ገብታም ነው እንግዲህ የተጣሉት ማለት ነው። ውድ ቤተሰቦች ከሮዛ ጋር ማለት ነው። ሮዛ እንግዲህ ተንኮሏ አሁንም ቢሆን እንደቀጠለ ነው ማለት ነው። እንዲሁም ባንቴኑና ሮዛ አሁን ላይ ባንቴኑ ሁሉን ነገር ሚስጥር ስላወቀባት ወይም ደግሞ አሁን ተጋልጣለች። በቃ ሮዛ ምንም አይነት ድብቅ ነገር የላትም። በቃ ወይኔ እናቴ በቃ ጎዳና መውደቋ ነው ብላ በጣም ተናዳ ስትል ነበር ማለት ነው። ምክንያቱም ደግሞ ዴብ ካስወጣት እንግዲህ ሮዛ ምንም አይነት ቤት የላትም። ስለዚህ ባዶዋን ቀረች ማለት ነው። ሮዛ ተንኮሏና እንዲሁም ሴራዋ አሁንም ቢሆን በተለይ ከሂዋን ጋር የምታደርገው ነገር በጣም ከባድ ነው። ሂዋንም ግን ደግሞ አሁን ላይ ዴብን የራሷ ለማድረግ በተለይ ደግሞ ዴብ በጣም ወድሻለሁ እና አፈቅርሻለሁ ሲላት በጣም ነበር ደስ ያላትኝ። ምክንያቱም ይሄን ቀን በጣም ነበር የምትፈልገው ወይም ደግሞ ስትጠብቀው የነበረችው ሮዛ። ነገር ግን አሁን ላይ ዴብ ወደ እሷ ስለተመለሰላት በጣም ደስ ብሏታል ማለት ነው። አሁን ላይ ሁሉም ነገር የሮዛ ተስተካክሎለታል። ነገር ግን የሮዛ ሁሉም ነገር ተስተካከል ማለትም ሂዋን ሁሉ ነገር ተስተካከላት ሮዛ ግራን ካስራለች ማለት ነው። ምክንያቱም ሁሉም ነገር በቃ የምታደርገው ነገር ሁሉ እንዳለ ሴራ ተንኮል ስለሆነም ስለዚህ በዚህ አማካኝነት ደግሞ አሁን ላይ ባዶዋን ቀርታለች ማለት ነው። ዴብም አስጠልተዋል እንግዲህ ካሁን በላችን አላምንሽም እኔ ልጅ ነበር እንጂ ብሏል ማለት ነው። ስለዚህ ልጁ ደግሞ እንዳልሆነ በተለይ ቢያውቅ ዳዊት ምን ይሰማል? ውድ ቤተሰቦች እንግዲህ የዳዊት ልጅ እንዳልሆነ ካወቀ በጣም ከባድ ነው። ዳዊት እንግዲህ ልጁ እንዳልሆነ አላወቀም ማለት ነው። ነገር ግን ሮዛ ያረገዘችው ልጅ የዳዊት እንዳልሆነም ታውቃለች።
ነገር ግን ደግሞ እያስመሰለችና እንዲሁም ልጄ እያለች ነው ያለችው ማለት ነው። ነገር ግን አሁን ላይ የሌላ ሰው ነው ያረገዘችው። ስለዚህ ዴብና ሔዋን አንድ ላይ ይቀጥላሉ ወይስ አይቀጥሉም የሚለውንም የምናይ ይሆናል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁ። ወንድሞቼ ከልብ ነው አመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ሁላችንም እንደምናውቀው በባለፈው ክፍል ሉሊት መንገድ ላይ እየሄደች እያለ የመጣ ሰውና ደግሞ ከኋላ እንግዲህ ሲነካቲ በጣም ደንግጣ ራሷን ስታወርቃ ነበረ። እንደዛ ሲል ነበር ያለቀው ማለት ነው። ምን ተፈጠረ የሚለውን ይዤላችሁ መጥቻለሁ። ውድ ቤተሰቦች አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜው በሰዓቱ አዳዲስ ቪዲዮዎችን ይዤ እቀርባለሁ። እናንተ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰቡን ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ ነው የምናመሰግነው። ዛሬ እንግዲህ በመጀመሪያ ላይክ አድርጉልኝ ፕሊስ። ቤተሰብ አዲስ ከሆናችሁም ደግሞ ሰብስክራይብ አድርጉ። እንዲሁም ደግሞ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። እናንተ ላይክ ስታደርጉ ለእኔ ስለሚጠቅመኝ ባካችሁ ላይክ አድርጉልኝ ፕሊስ፣ ተባበሩኝ ማለት ነው። ሲቀጥል እንግዲህ ዛሬ ሉሊት ባሏ መጥቷል ማለት ነው። የሉሊት ባል ወይም ደግሞ ሸባው መጥተዋል ማለት ነው። ሉሊት ባል እንግዲህ ትልቅ ሰውዬ ሽማግሌ ናቸው ማለት ነው። ሉሊት ሊያገቧት ያሉት ሰውዬ ማለት ነው። ነገር ግን ደግሞ አሁን ላይ ሉሊት ምንም ሳታስበው ስለመጣባትኝና ደግሞ ተደብቀው የነበረው ሰው ስለሆነ ስለዚህ በጣም ደንግጣ ነበር ማለት ነው። ከኋላ እንግዲህ እናቷን እያወራችና እንዲሁም ደግሞ ይህ ቀን አልፎ ኑሯቸውን እንደሚኖሩ ከእናቷም ጋር ጊዜዋን እንደምታሳልፍ ወይም ደግሞ እናቷን እንደምትረዳና እንዲሁም ዴብን ነግራ ማለትም ዴብ እናቷን ሆነ ቤተሰቦቿ እዛ ወደ እሱ እንዲመጡ ስላላትኝ ስለዚህ ለዴብ ነግረውና ዴብ ሲመቸው ይደውልላቸዋል። ከዛም በኋላ ትመጣላችሁ፣ ከዛም በኋላ በእኔ በምትኮሩብኝ ልጅ እሆናለሁኝ እማዬ አይዞች ብላም እናቷን ስትላት ነበር ማለት ነው። እንዲሁም የሉሊት እናት ልጄ አልጠራጠርብሽም አምንሻለሁ፣ እናም ስለዚህ ጥሩ ደረጃ እንደምትደርሽ ተስፋ አደርጋለሁ ስትላትም ነበር ማለት ነው። እንደዚህ እያወራቻት እያለ ሉሊት ከኋላ ዝወር ስትል ግን ማየት ያየችው ነገር በጣም ነው የከበዳት ማለት ነው። ምክንያቱም ደግሞ ያየችው ሰው እንግዲህ በጣም ተደብቀው የምትኖረው ሰው ነው ማለት ነው። ይህ ሰውዬ እንግዲህ የሳትፈልግ ሊያገባት አስገድዶ በገንዘብ ምክንያቱም እኔን የሚፈልገኝ ሰው ወጣት በጣም ሞልቷል፣ አንቺ ግን ምነው ተለመንሽብኝ ሲላትም ነበር ማለት ነው። ይህ ማለት እንግዲህ ሉሊት ግዴታ ማግባት አለብሽ የተባለችው ማለት ነው። ለዛም ነው እንግዲህ አዲስ አበባ ድረስ የመጣችው። ነገር ግን ያ ሰውዬ ፊት ለፊት ሲመጣ ሉሊት ደግሞ ራሷን ስታ ትወድቃለች ማለት ነው። ይህ ማለት እንግዲህ ሉሊት የወደቀችበት ምክንያት ደግሞ ምንድን ነው? ያ ሰውዬ ሸሽተው የነበረው ሰውዬ ስለመጣባት ነው ማለት ነው። ያ ሰውዬ ደግሞ እንግዲህ ከመጣ ደግሞ ለእሷ በጣም ከባድ ስለሆነ